ከቁርባን በኋላ የሚከለከሉ ነገሮች እነዚህን ደግሞ እንመለከታለን። የመጀመሪያው ድህረ ቁርባን ከሚከለከሉት ውስጥ ንግግር ማብዛት ነው። ንግግር ማብዛት ይከለከላል። ይህም መጽሐፍ ቅዱሳዊ ነው። ለምሳሌ ሐዋርያው ቅዱስ ጳውሎስ ቆላስይስ ምዕራፍ 4 ቁጥር 5 እስከ 7 ድረስ ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ ይላል። እንደሚገባኝ ይሄ ማለት መናገር እንዴት እንደሚገባን ማሳየት የሚችል ነው። ይሄ ብቻ ሳይሆን ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን ይላል። ንግግራችሁ ይላል። ይሄ ማለት አሁን በቆረብን ጊዜ ብቻ አይደለም ንግግር መመጠን ያለብን። ከቆረብን በኋላ በተቻለ መጠን መጥፎ ንግግሮችን እነሱን መተው መቻልና ንግግራችን የተቀመመ የሚደመጥ፣ የሚሰማ፣ የሚያስተምር፣ የሚያንጽ፣ የሚገነባ እንዲህ አይነት ንግግሮችን የመናገር ልምምድ እንድንወስድ ነው። በቃ ክርስቲያን ማለት እንደሱ ነው። ከዚህ በኋላ ቆርቤያለሁ፣ ስለዚህ ለምናገረው ቃል ኃላፊነት መውሰድ ጭምር አለብኝ ብሎ መጠንቀቅና መናገር ሳይሆን የተከለከለው ንግግር አለማብዛት ነው። የቅዳሴውን ጸበል ከጠጣን በኋላ መናገር እንችላለን። መናገር አይከለከልም። ስንናገር ግን ንግግር እንዳይበዛ፣ ጩኸት እንዳይሆን፣ ምራቅ እንዳይነጥብ በጥንቃቄ መሆን አለበት ነው እንጂ ንግግር አይከለከልም። ስለዚህ ንግግር ማብዛት ነው የሚከለከለው ድህረ ቁርባን፣ ከቁርባን በኋላ። ሁለተኛ ፍርድ ቤት መሄድ ይከለከላል። ፍርድ ቤት መሄድ ብቻ ሳይሆን ለሽምግልና መቀመጥ የሚለው ይከለከላል። ከቁርባን በኋላ ወይም በቁርባን ጊዜ ከቆረቡ በኋላ በዚህ ዕለት ስጋውን ደሙን የተቀበለ ሰው የቀደሰ ሰው ፍርድ ቤት እንዳይሄድ እንዳይመሰክር፣ የፍርድ ቤት ጉዳይ ካለው ሲጀመር በዛ ቀን ስጋውን ደሙን መቀበል የለበትም። የፍርድ ቤት ጉዳዩን መጨረስ አለበት። የሽምግልና ቀጠሮ ካለበት ምንም አይነት የሽምግልና ሲባል ልጅህን ለልጅ የሚል ሁሉ ሊሆን ይችላል። ያንንም ማድረግ አይችልም የቆረበ ሰው በቆረበበት ቀን። ለምንድነው እነዚህ የሚከለከሉት? አንደኛ ንግግር አለ፣ ኃይል አለ፣ ለማሳመን የሚነገሩ ውሸቶች አሉ፣ ለማስታረቅ የሚደረጉ ውሸቶች አሉ፣ ኃይለ ቃል መናገር አለ፣ እንደገና ሳይድ ማድረግ አለ፣ አድሎ ማድረግ አለ። እንደ በአንደበታችን እንኳን ባንናገር አይ እሷ እኮ ተበድላለች ማለታችን አይቀርም። ስለዚህ አድሎ ይኖራልና በዚህ ምክንያት ቅዱስ ሥጋውን ክቡር ደሙን የተቀበለ ሰው በቤቱ ይውላል እንጂ ሽማግሌ መቀመጥ፣ ፍርድ ቤት መሄድ አይገባም። ሁለተኛ። ሶስተኛ መስገድ አይገባው። መስገድ አይገባው ማለት ሁለቱ ብቻ ይከለከላሉ። አንደኛው መንበርከክ፣ ሁለተኛው ደግሞ መውደቅ። እነዚህ ይከለከላሉ እንጂ እንደዚህ መስገድ ይከለከላል ማለት አይደለም። ሥጋውን ደሙን የተቀበለ ሰው አድንኖ አይከለከልም። እጅ መንሳት ማለት ነው። ወገቡን ጎንበስ አንገቱን ቀለስ ማድረግ አይከለከልም። ለስዕላት መስገድ ይችላል። ሰው ሰላም ሲልም ማንኛውም ሰው ቢሆን ዝቅ ብሎ ሰላም ማለት ይችላል። መንበርከክና መስገድ ግን አይፈቀድለትም። እረፍተ መንግሥተ ሰማያት የመንግሥተ ሰማያት እረፍት ምሳሌ ነው አንደኛው። ሁለተኛ በሚሰግድበት ጊዜ ፈሳሽ እንዳይመጣ፣ ደም እንዳይደማ፣ እንዳይፋፋቅ፣ እንዳይደክመው፣ ላብ እንዳያልበው በእነዚህ ምክንያቶች መስገድ አይፈቀድለትም። ሶስተኛ። አራተኛ ሩቅ መንገድ መሄድ ይከለከላል። በተለይ በእግር መሄድ። ምናልባት አሁን ይህንን እንደ መኪና ብናስበው እንደ ውጭ አገሩ ይሄ ላያስኬድ ይችላል። ምክንያቱም በጣም ብዙ የውጭ አገር ሰዎች ቤተክርስቲያን በአቅራቢያቸው ስለማያገኙ የ3 ሰዓት 4 ሰዓት ድራይቭ አድርገው ነው ወደ ቤተክርስቲያን የሚሄዱት። መቁረብ አለባቸው ግዴታ፣ ማደር አይችሉም። አብዛኞቹ የውጭ አብያተ ክርስቲያናት ኪራዮች ናቸው። የተገዙ እንኳን ቢሆኑ ባለቤትነታቸው የኛ እንኳን ቢሆን ማደሪያ የላቸውም ብዙዎቹ። በዚህ ምክንያት ከቤታቸው ሌሊት ተነስተው ድራይቭ አድርገው ሲመለሱም ድራይቭ አድርገው 3 ሰዓት 4 ሰዓት ነው የሚሄዱትና በዚህ ምክንያት በመኪና የሚሄዱትን ሰዎች ሳይሆን የሚመለከተው በእግር መንገድ የሚሄዱ ሰዎችን ሩቅ መንገድ እንዳይሄዱ፣ ላብ እንዳያልባቸው፣ እንቅፋት እንዳይመታቸው፣ ከሰው ጋር እንዳይጣሉ፣ አውሬ እንዳያገኛቸው፣ ውሻ እንዳይነክሳቸው፣ ሌላ ነገር እንዳያጠቃቸው፣ ጊንጥ እንዳይነድፋቸው፣ እባብ እንዳይነድፋቸው፣ እነዚህ የመሳሰሉት ነገሮች ሁሉ ጥንቃቄ ስለሚደረግ በቀድሞ በገጠሩ ኮንቴክስት በዚያ አውድ የተሰራ ነው። ስለዚህ ሩቅ መንገድ መሄድ ይከለከላል። እዚህም ቢሆን ረጅም ቦታ ወክ ማድረግ ላብ ስለሚመጣና የተለያዩ ነገሮች ስለሚያጋልጥ እሱ ይከለከላል። አራተኛ። አምስተኛ ምራቅ መትፋት ይከለከላል። ያው እንግዲህ አሁን እንደዚህ ስንል አሁን ምራቅ ስንተፋ በተለይ ደግሞ በቅርብ ጊዜ ከተቀበልን በቅርብ ጊዜያት እነዚህ ጸበል ተተን ከቤተክርስቲያን እስከምንወጣ ባሉት ጊዜያት ምራቅ መትፋት አይገባም። ምክንያቱም ምራቃችን ላይ ሊኖር ስለሚችል ወይ ስጋ ወይ ደም
ይሄ ዝም ብሎ አካላዊ በሆነ ትንተና ስንተነት ነው። ነገር ግን ለክብረ ስጋው ደግሞ የሚደረግ ነው። 60 ዓመት ምራቁን ያልተፋ ሰው አለ። በረከቱ በሁላችንም ላይ ይደርብን። 60 ዓመት ለክብረ ስጋው ደግሞ ማለት 60 ዓመት የተፋ ምራቆ ይላል። 60 ዓመት ሙሉ ምራቁን አልተፋም የሚልና እንደዚህ ስላችሁ ተሳስቶ አሁን ምራቅ መጥፋት ልምድ ያለባቸው ሰዎች አሉ። በመሰረቱ ምራቅ መጥፋት ነውር ነው። ሰው ፊት አይተፋም፣ ያልሆነ ቦታ አይተፋም። እንደ ንቀት ማሳያ ነው። ትክክል አይደለም። ለዚህ ምራቅ መጥፋት አንዱ ቅዱስ ሥጋውን ክቡር ደሙን ያለማክበር ምልክትም ጭምር ነውና ለክብረ ሥጋው ደሙ ሲባል ምራቅ መጥፋት አይገባም። ግን በስህተት አንድ ነገር አይተን ያው ሰውነታችን ሲጸየፍ ይሄ ምላሳችን ውስጥ ያለው አሲዲክ ጠባይ ማመንጨት ይጀምራል። ምራቅ ያመነጫል። በምናያቸው ነገሮች አይምሯችን ውስጥ መጥፎ ነገር ሲፈጠር በዚህ ምክንያት አፋችን ይሞላልና በዛ ምክንያት ምራቅ የተፉ ሰዎች ኃጢአት አድርገዋል ማለት አይደለም። ለቀኖና ማያበቅ ማለት ቆርቤ ምራቄን ተፍቻለሁ ተብሎ ለንስሐ አባት ሊነገር የሚችልም ኃጢአት አይደለም። ግን ሥጋውን ደሙን ስለማክበር ግን ምራቅ አይተፋ። ተሳስተው ግን ምራቃቸውን የተፉ ኃጢአት ነው ማለት አይደለም። ምክንያቱም ይህን የምናገረው ብዙዎቹ ይጨነቃሉ። በቃ ሥጋውን ደሙን ከተቀበሉ በኋላ እነዚህ አይነት ስህተቶችን ሲሰሩ በቃ እንደዚህ ሆንኩኝ እኮ ብለው ቁርባኑ እንዲሆነ የሚጠይቁን ስላሉ መምህር ተሳስቼ ምራቄን ተፍቻለሁኝ ቅድምና እንደው ይፈርስብኛል ቁርባኑ ብለው የሚጨነቁ ሰዎች አሉ። በዛ ደረጃ እንዲሆን አይደለም። እግዚአብሔርን በዚህ ደረጃም ጨካኝ አምባገነን አድርገን እንድናስበውም አይደለም። ግን ለክብረ ሥጋው ደግሞ የተሰራ ስርዓት ነው፣ ዶግማ አይደለም። እና አምስተኛው ምራቅ መጥፋት ይከለከላል። ስድስተኛው አብዝቶ መመገብ ይከለከላል። አብዝቶ መመገብ የሚከለከልበት ምክንያት አብዝቶ በመመገብ ምክንያት አንደኛ የተለያዩ ነገሮች ይመጣሉ። ሰው አብዝቶ ሲመገብ ሰውነቱ በስቶ የተመገበውን ምግብ የማስወጣት ጠባይ ሊኖረው ይችላል። ምንም የምንወደው ምግብም ቢሆን ከመጠን በላይ ከተመገብነው ትውከት ሊሆን ይችላል። ሌሎች ነገሮች ሊያስቸግሩ ይችላሉ። ሆዱን ሊታመም ይችላል፣ ሊረበሽ ይችላል። ጨጓራው ከሚሸከመው በላይ ሊሆን ይችላል። በዚህ ምክንያት ለሌሎች ነገሮች ይጋለጣል፣ ምቾቱን ያጣል። እና በዚህ ምክንያት ሥጋውን ደሙን ተቀብዬ እንዴት እንዲሆናል የሚል ጥርጥር ውስጥም ሊገባ ይችላል። ስለዚህ አብዝቶ መመገብ አይገባም። የመጀመሪያው። ሁለተኛው ሰው አብዝቶ ከተመገበ ለፈተና ይጋለጣል። ይሄ ማለት ሁል ጊዜ የምንመገበው ምግብ የምንጠጣው መጠጥ እንደሚታወቀው ወደ ኢነርጂ ፎርም ይቀየራል፣ ወደ ደማችን ይወሰዳል። ያ ደማችን ሲሞላ ኃጢአት ያሰራናል። ግልጽ። ይህን አረጋዊ መንፈሳዊ የሚባል ሰው ሲናገር ይትብላ ብዙሃ ከመእያጽቀ ደዌ ዝሙት ይላል። የዝሙት በሽታ እንዳያጠቃ ከፈለክ ብዙ አትብላ ይላል። እስመ ኩሎሙ ኃጣው ይፈለፍሉ ማዘቅተ ከርስ ርሂብ ይላል። ሁሉም ኃጢአቶች የሚመነጩት ከሰፊ ሆድ ነው ይላል። ልብላ ልብላ ከሚል ከጥጋበኛ ሆድ ነው የሚመነጩት ይላል። እና ሁል ጊዜ ጥጋብ ከባድ ነው። አብዝቶ መመገብ፣ አብዝቶ መብላት፣ መጠጣት እነዚህ ነገሮች ወደ ኃጢአት ይወስዳሉ። የዝሙት ሐሳብን ያመጣል። በዚህ ምክንያት የቆረበው ሰው በቆረበበት ቀን ለኃጢአት ራሱ ሊጋለጥ ይችላል። ስለዚህ አብዝቶ መመገብ ይከለከላል። ሰባተኛ ሸክም መሸከም ይከለከላል። የትኛውም አይነት ሸክም፣ የሚከብድ ሸክም፣ ላብ ሊያመጣ የሚችል ሸክም ይሄን መሸከም ይከለከላል። ስምንተኛ መታጠብ እስከ ማታ ድረስ ይከለከላል፣ እስከ መኝታ ሰዓት ድረስ። ይህንን በትክክል ማስቀመጥ ሊከብድ ይችላል። ሰዓቱ ማታ 2 ሰዓት የሚተኛ ሰው ሊኖር ይችላል። እስከ ምሽት 3 ሰዓት እስከ 4 ሰዓት የሚቆይ ሰው ሊሆን ይችላል። ግን እስከ ማታ ድረስ መታጠብ ይከለከላል። ግን እንደዚህ ደግሞ ሲባል እጁን አንዳች እንደው አድርገው ቆሻሻ ነገር ቢነካው ያን ቆሻሻ ነገር ማስወገድ የለበትም ማለት አይደለም። ምናልባት ያንን እጁ የነካውን ቆሻሻ ነገር በሶፍት ማስወገድ ከቻለ እሰየው። ያለዚያም ደግሞ እነዚህ እርጥብ አልኮሊክ ነገር ያላቸው እነዚህ እንደ ዲስኢንፌክታንት አይነት ነገሮች እነሱን መጠቀም ከቻለም እሰየው። ያ ካልሆነ ግን መታጠብም ይችላል። ሊጎዳው የሚችል አይነት ከሆነ ስለታጠብን አሁን ቅዱስ ሥጋውን ክቡር ደሙን ታጥበን እንደ ቆሻሻ አውርደን ማለት አይደለም። እንደሱ አይደለም ጽንሰ ሐሳቡ። ዛሬ ስለቆረብኩኝ ሥጋውን ደሙን ስለተቀበልኩኝ ንጹህ ነኝ የማለት የሥጋው ደሙን ክብር የምንገልጥበት እንጂ እነዚህ የምናደርጋቸው ነገሮች በራሳቸው ኃጢአት ናቸው ማለት አይደለም። ይህንን በተሳሳተ መንገድ እንዳትረዱት ነው ጥንቃቄ እያደረኩ ያለሁት። እና ማታ ላይ ግን ልብስ እንቀይራለን፣ የቆረብንበት ልብስ እንቀይራለን፣ የመኝታ ልብሳችንን እንለብሳለን፣ ከዛ በኋላ እንተኛለን። አለቀ። በዚያ ሰዓት ግን መታጠብ ይቻላል። ከዛ በኋላ ከሌሊቱ 6 ሰዓት በኋላ ባሉ ጊዜያት ደግሞ ስራ መሄድ ከሆነ በተለይ ደግሞ አሁን እንደ ሀገራችን ብዙ አስቸጋሪ ነገሮች ስለሌሉ ለዛ እንጂ የውጭ ሀገር ሰዎች ከሆኑ ግዴታ ስራ መስራት ስላለባቸው ለመኖር ዛሬ የቆረበው ሰው ከሌሊቱ 6 ሰዓት ስራ መግባት ሊጠበቅበት ይችላል። ስለዚህ ጥርሱን ቦርሾ ፊቱን ታጥቦ ሊወጣ ይችላል። ከ6 ሰዓት በኋላ ከሌሊቱ 6 ሰዓት በኋላ ወደዛኛው ቀን ስለሚቆጠር ማለት ነውና
ስለዚህ እስከ ማታ ድረስ ብቻ መታጠብ ይከለከላል። ምንጩን እነግራችኋለሁ መጨረሻ ላይ ተሰብስበው ያሉበትን እነዚህ ሁሉ የኔ ልቦለድ እንዳይመስላችሁ ማለት ነው። ዘጠነኛው እስከ ማታ ድረስ አስቀድሜ እንደገለጥኩት ልብስ ማውለቅ፣ ልብስ መቀየር ይሄን ይከለከላል። ከዛ በኋላ ግን የመኝታ ልብስ ለብሶ ከመኝታ በኋላ የመኝታ ልብስ ለብሶ መተኛት ይቻላል። አስረኛ ማዘን ማልቀስ አይገባም። የሚያሳዝን የሚያስለቅስ ነገር እንዳይገጥመን የአምላካችን ቅዱስ ፈቃድ ይሆንልን። ማዘን ማልቀስ ግን ይከለከላል። ምንም አይነት ነገር ሊሆን ይችላል፣ ደስታ ሊሆን ይችላል። በተቻለ መጠን አሁን ብዙ ሰዎች በሰርጋቸው ዕለት ያው የደስታ ነው፣ በእርግጥ መቆጣጠር አይቻልም፣ እሱን ሊያለቅሱ ይችላሉ። አንዳንዶችም እንባ አጠራቅሞ የሚያለቅሱ ሰዎች ይኖራሉ። ሆን ብለው በቃ በዚህ ቀን ካላለቀሰ ሙሽራይቱ ቀድማ ሎቢ ትደረጋለች። በሰርግሽ ግን ካላለቀስሽማ ምኑን ሴት ነሽ ተብላ እንባ አጠራቅማ የሰርጓ ቀን የምታለቅስም ትኖራለች። እንደው እግዚአብሔር አሁን ይህን ሁሉ ተከታትሎ ቆርበሽ አልቅሰሻን ብሎ የሚፈርድ አምላክ አይደለም። ግን በጥንቃቄ ግን መያዝ ይገባል። ዞሮ ዞሮ ግን ማዘን ማልቀስ በዚህ ቀን ፊትን መንጨት ማቅ መልበስ ይሄ የተከለከለ ነው ፈጽሞ። ስለዚህ ማዘን ማልቀስ አንዱ በበዓለ ሀምሳም የሚከለከለው ይሄ ነው። ይሄ በዓለ ሀምሳም የዕረፍተ መንግስተ ሰማያት የአዝማነ መንግስተ ሰማያት ምሳሌ ስለሆነ በዓለ ሀምሳ ከዚህ በፊት እንደገለጥኩት ሰዎች እንዲያለቅሱ እንዲያዝኑ አይገባም ነው እንጂ ንስሐ አይገቡም እንደዚህ አይደለም ሐሳቡ። ማዘን ማልቀስ አይገባም፣ ግን ኃጢአትን መስራት አይገባም። በስጋው ደሙም ጊዜ እንደዛው ነው ተመሳሳይ። ስለዚህ ማዘን ማልቀስ አይገባም። አስረኛ 11ኛ ለሁለት ቀናት ከሩካቤ ስጋ መቆጠር ለባለ ትዳሮች ማለት ነው። ያው ስለ ሩካቤ ስጋ ሲወራ ሲጀመር ስለ ዝሙት አይደለም የምናወራው። ለባልና ሚስት ቢሆን በመኝታው ንጹህ ነው እንደተባለው ሩካቤ ስጋው ንጹህ ነው፣ ቅዱስ ነው፣ ኃጢአትም አይደለም። ግን ለክብረ ስጋው ደግሞ ግን ለሁለት ቀናት እንዲቆጠቡ ይታዘዛል። ይህም መነሻው ከዚህ በፊት ያነሳሁት ይመስለኛል በሥርዓተ ቤተክርስቲያኑ ትምህርት የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 23 ላይ ዘካርያስ ከቤተ መቅደሱ ከዕጣን አገልግሎቱ ከተመለሰ በኋላ ከቅድስት ኤልሳቤጥ ጋራ በመኝታ አንድ የሆኑት ከሁለት ቀን በኋላ ነው የሚለው እንድረክሌ ሞአሊላም ከሁለት ቀን በኋላ ለምን ቢባል ስለ ክብረ ዕጣን ስለ ዕጣኑ ክብር ብሎ እና ዘካርያስ በብሉይ ኪዳን ስለሚታጠነው ዕጣን ክብር ብሎ ሁለት ቀን ከታገሰ እኛ ደግሞ ለጌታ ስጋና ደም ሁለት ቀን መታገስ ይገባናል ነው ነጥቡ። እና ለሁለት ቀናት ከሩካቤ ስጋ መቆጠብ። ሌላው 12ኛ ቀሪጸ አጽፋር ይላል። ጥፍርን መቁረጥ ማለት ነው። በእለቱ አስቀድሞ ከ3 ቀናት በፊት ዝግጅት ከሚደረግባቸው አንዱ እሱ ነው፣ ጥፍርን መቁረጥ ማለት ነው። ነገር ግን ስጋውን ደሙን በተቀበሉበት ቀን ጥፍርን መቁረጥ አይገባም፣ ይከለከላል። 13ኛ ተላጽዮ ጸጉር፣ በእለቱ ስጋውን ደሙን የተቀበለ ሰው ጸጉሩን መላጨት ጸጉሩን መስተካከል አይችልም፣ ይከለከላል። 14ኛ ሩቅ መሄድ ሐዊረ ፍኖት ብሎ ይገልጠዋል። ቅድም እንደገለጥኩት ረጅም መንገድ የሚያደክም መንገድ መሄድ፣ እነዚህ አጠቃላይ ይከለከላሉ። በቁርባን ጊዜ የሚከለከሉት እነዚህ ናቸው። ቅዳሴ ሐዋርያት ወይም መጽሐፈ ቅዳሴው አጠቃላይ ገጽ 139 ላይ የሚገኘው ቅዳሴ ሐዋርያት ላይ ነው። ቅዳሴ ሐዋርያት ላይ ሆኖ መጽሐፈ ቅዳሴው ላይ ግዕዝና አማርኛ ገጽ 139 ቁጥር 166 ላይ የሚገኝ ነው። ደግሞ አለው ገጽ 139 ገጽ ስንት አልኳችሁ? መጽሐፈ ቅዳሴ ገጽ ስንት? 139 ቁጥር 166 ላይ እነዚህ የዘረዘርኳቸው ሁሉ እዚያ ላይ ይገኛሉ። መጨረሻ ላይ ቅዳሴ ሐዋርያት መጨረሻ ላይ እነዚህን ይዘረዝርና ይዘጋል። ይሄ በነገራችን ላይ ለቀዳሾችም ጭምር ነው፣ አጠቃላይ ስጋውን ደግሞ ለተቀበለ። ስለዚህ ምንጩ ቀጥታ ቃል በቃል የወሰድኩት እነዚህ የነገርኳችሁ በሙሉ በአማርኛ መናገሬ ብቻ ነው እንጂ ቃል በቃል የተቀመጡ ናቸው። ቅዳሴ ሐዋርያት መጽሐፈ ቅዳሴ ገጽ 139 ቁጥር 166 ላይ ይገኛሉ።